ቤዛ እንግዲህ በሊዲያ ጉዳይ ናኦልን እያስለፈለፈች ሪከርድ ያደረገችው። እሱም አንቺን አይመለከትሽም ምናምን እያለ እንጠጥ ከማለት በኋላ አዎ እኔ ነኝ ያገድኳት እና ምን ታመጫለሽ እያለ አስፈራራት። እሷም አይ አብረን እንስራ ስትለው ይህ ያስማማናል ወደ መንገድ የመጣሽ አላት። ለምን ለሊን አላደረካትም? ሊዲያ እኮ የዋህ ናት ስትለው ለሊም አይቀርላትም ትንሽ ትቆያላት። ከሷ ግን ለሊና ፍቅር ነበሩ መቅደም ያለባቸው አለችው። እሱም ሁሉም በጊዜው ይሆናል አንድ ባንድ አይቀርላቸውም ማለት። በቃ እሺ ይህን ነገር በእኔና ባንቺ ይቅር ተባብለው ተለያዩ። ዴቭ እንግዲህ አንዴ እነ ቢንጎን አንድ ጊዜ ፍቅርን እህቴን አምጡ እያለ ንቅ ያደርጋቸዋል። እነሱም አናውቅም ብለው ፍጥጥ ብለዋል። ናኦልም ልክ ሀሳቢ መስሎ እንዴት ነው ምን አዲስ ነገር አለ እያለ ይጠይቃል። እህቴ እስካሁን ምንም የለም አልደወለችም እያለ ዴቭም ተጨንቋል። ሁሉም ተሰብስበው ባሉበት ኤላ ከውጭ መጣ። ለሊም እንቅፍ አደረገችው። እንዴት ነው ዛሬ ተሰብስባችኋል አለ። ማንን ለማስቀናት ነው ሲል ፈቃዴ ከሆነ አንተም ጋር እንደዚህ መሆን እንችላለን አለችው ቤዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናሌ ተከታታዮች እንዴት ናችሁ? አላሁ አልሐምዱሊላህ። ዛሬ በክፍል 48 ሰራተኛዋ አደይ ክፍል 48ን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ እንግዲህ በክፍል 47 ላይ ሊዲያ ጠፍታ ነበር። ሊዲያ እንግዲህ እስካሁን አልተገኘችም። ታጋቿም አብሮ ሆኖ የተጨነቀ ይመስላል። ለነሱ ይምሳል። አንዳንድ ጊዜ ጠላታችን ስራችን ሆኖ ሌሎችን እንጠረጥራለን። ዴቭም ይሄን ያጋጠመው ናኦል አጠገቡ እያለ እሱ እነ ቢንጎንና ፍቅርን ያስቸግራል። ኤላ ከቤቱ ሲመጣ ሁሉም ሳሎን ላይ ተሰብስበው ይጫወታሉ። ኤላዬ ብላ ለሊ እቅፍ አደረገችው። እንዴት ነው ዛሬ ተሰብስባችኋል? ማንን ለማስቀናት ነው ሲል ቤዛም ቀጠል አድርጋ አንተም ከፈቀድክልን አንተም ቤት እንደዚሁ እንሰበሰባለን አለች። ናኦል እንግዲህ ነገሮችን እንትን ሲል ሊዱ አብራህ የምትመጣ መስሎኝ ነበር አለ። ሊዱ እኔ ጋር የለችም ኧረ ሊዱ አለ ዴቭ። እንዴ አንተ ጋር እኮ ብላ ነው ማታ አትሄጂ ስላት የሄደችው አለው። ኤላም አይ መታ ነበር መምጣቱን ግን እኔና ቤዛ እያወራን ስለነበር እሷ ተነስታ ወጣች ስለደበራት አለ። እና እዚህ ያላደረችው ነው የምትሉኝ አለ ኤላም። አዎ ሁሉንም ሊዲያ የት እንዳለች አታውቁም አለ። ሁሉም እንደማያውቁ ነገሩት። ዴቭ እንግዲህ ቶሎ ብሎ ተነስቶ ወደ እነ ቢንጎ ጋር ሮጠ። አደይም ተከትላ ሄደች። ኤላም አብሮ ሄደ። ናኦል ግን ቁጭ ብሏል። ቤዛ ምን ነው አንተ ወንድ አይደለህም አለችው። ብሆንስ ሲል አይ ወንዶች ሲሄዱ አንተ ቁጭ አልክ ብዬ ነው አለች። ፍቅር ቀጠል አድርጋ በማያገባሽ አትግቢ ብላ ናኦል ናን እፈልግሃለሁ አለችው። ወዴት ነው ሲላት ና ብቻችንን ማውራት ያለብን ነገር አለ ብላ ይዘው ሄደች። ቤዛም ይቺ ጨዋታ የሁለታችሁ ነች ስትል ምን አልሽ አለች ለሊ። ምንም ወሬኛ ብላ ተነስተ ሄደች። ዴቭ እንግዲህ ሊዱ እያለ እየተጣራ ገባ። እየተጣራ ከገባ በኋላ ዳይመንድን እንቅ አድርጎ ይዞት ወጣ። ምንድን ነው ሲለው እህቴን አምጣለ። ቢንጎም ቀጠል አድርጎ እኛ ምንም የምናውቀው ነገር የለም አለው።
አደይ እንግዲህ እስኪ ባካችሁ ተረጋጉ ብላ ንጉስ ቢንጎ ይሄ ነገር እጃችሁ የለበትም አለቻቸው። እኛ ምንም የምናውቀው ነገር የለም አሏት። ፍቅር እንግዲህ ናኦልን ከሊዱ መጥፋት ጋር እጅ የለበትም አለችው። ናኦልም ምንም በማያውቀው ሁኔታ ሆኖ ስሬስ ሆኖ እኔ ምንም የማውቀው ነገር የለም ማለት እርግጠኛ ነህ አለችው። አዎ ምንም የማውቀው ነገር የለም ማለት እርግጥ ነው ኤላ ጋር ስትሄድ አይቻት ነበር፣ ከዚያ በኋላ ግን አላገኘኋትም ማለት። ቤዛም እንግዲህ ናኦልና ፍቅር እያወሩ ባሉበት በር ከፍታ ገባች። ምን ትሰሪያለሽ ደግሞ አንቺ አለቻት። ምንም ስለ ሊዱዬ አዲስ ነገር ካለ ልጠይቃችሁ ነበር የመጣሁት አለቻችሁ። አሁን አንቺ ስለ ሊዱ የተጨነቅሻት መስልኝ አለች ፍቅር። አሁን አንቺ ለሊዱ ያስበሽ ነው ወይንስ ስትፎግሪ ነው አለች። ሊዱማ ከአንቺ በጣም የተሻለች ናት አለች። አንቺን ወስደው እሷን ቢመለሷት ደስ ይለኛል አለች። አሁን መለፍለፍሽን ተይና ጭልኝ አለች። ናኦልን እንግዲህ ማታ ግን አላየሃትም አለችው። አንተን የሆነ ቦታ ያየው መሰለኝ ወይንስ ተመሳስሎብኝ ነው ስትል የት አላት። እና አንቺን ምን ይመለከትሻል አለች ፍቅር። ኦፍ ዱሮም አንቺ ያለሽበት ቦታ አንቺ እንጭጭ ነሽ ብላ ጥላት ወጣች። ቤዛ እንግዲህ ክላሷ ገብታ ትንቆራጠጣለች። ናኦልም ቤዝዬ የኔ ቆንጆ እንዲህ እንድትሆኝብኝም አልፈልግም፣ ለሊን ከዚህ ቤት መንቅር አድርጌ አውጥቼልሽ ኤላን ደግሞ በፖስት አድርጌ ነው የማመጣልሽ አላት። ግዴታ ነው ናኦል አለችው። አመረርሽ እንዴ? ኧረ እኔ ስቀልድ ነው አላት። ሊዱ የት ነው ያለችው አለችው። ማለት አልገባኝም፣ እኔ ምን አውቃለሁ አልገባኝም ማለት ፈጠጥ ብሎ ሊዱን የት ከተሃት ነው አለችው። ኧረ አንቺ ልዩ ፍቺ ሲል ናኦል ብላ ጮኸችበት። ኤላ ጋር ሄደች፣ ከዚያ በኋላ አላየኋትም፣ እኔ ግን አይቻታለሁ አለችው። አንቺ ኤላ ቤት ስለሆንሽ ነዋ። ከኤላ ቤት ስትመጣ ማታ ከሊዱ ኋላ ነበርኩ። አሁንስ ትነግረኛለህ ወይንስ አትነግረኝም አለችው። አልገባኝም ሲላት አታስመስል፣ ሊዱ ካንተ ጋር ነው ሄደችው፣ በአይኔ በብረቱ አይቻችኋለሁ ተቃቅፋችሁ ስትሄዱ አለች። ሊዱን የት ነው ያደረስካት? ለምንድን ነው ፍቅር እዚህ ያመጣችሁ? አላማህ ምንድን ነው ብላ ስትጠይቅ እንዳየችው ሲያውቅ ተበሳጭተው አዎ ሊዱን የወሰድኳት እኔ ነኝ፣ ልታስፈራሪኝ እየሞከርሽ ነው? ቀሽም ነሽ እሺ አላት። ማን ቀሽም እንደሆነ አይተን ብንፈርድ አይሻልም? ከፍቅር ጋር ያለህን ስምምነት አፍርሰን ከእኔ ጋር እንስማማ አለችው። እኔ ላይ ብልጥ ለመሆን አትሞክሪ፣ አንቺ ዴቭን ወይም አደይን አይደለሽም፣ ስለዚህ አፍሽን ዝጊ አላት። ምን ነው ሊዱን ገለሃታል እንዲ አለችው። አዎ ገድያታለሁ፣ አንቺን የሚመለከትሽ ነገር የለም፣ ካልሆነ ግን አንቺም ሬሳ ትሆኛለሽ ሲላት፣ አንተም አትገለኝም እኔም አልሞትም፣ ለምን አብረን አንሰራ? ቆይ ለምንድን ነው ፍቅርን የምትፈራት ስትለው፣ እሷም አይቀርላትም አላት። እሺ ለማንም ትንፍሽ አልልም፣ አሁን አንተም ግን ልትረዳኝ ይገባል ስትለው፣ በጣም ጥሩ አላት። በጣም ጥሩ፣ አሁን ወደ እኔ ሙድ እየመጣሽ ነው፣ ምን ላርግልሽ ሲላት፣ ለሊን አለችው። እሷ ትንሽ ትቆይ አላት። መጀመሪያ የሊዱ ነገር ይረጋጋ፣ እሷ ቀስ ብላ ትደርሳለች። ኤላን ትወጂዋለሽ ሲላት፣ እሷም እኔ ምልህ እየወሰድክ ምንድን ነው የምታረጋቸው? ለምንድን ነው የምትገላቸው ስትለው፣ ውሸታም አላት። አሁን እኔና አንቺ ያወራነውን ማንም እንዳይሰማ በእኔና አንቺ መሀል ይቀራል። ቢንጎና ዳይመንድ መጥተው ፍቅርን ሊዱን የት ነው ያደረግሻት አሏት። እንደውም እናንተ ንገሩኝ እንጂ የት አደረሳችኋት ብላ እላያቸው ላይ በር ዘጋችባቸው። ዴቭ ተቀመጠበት መጥታ ዴቭ ስትል ለባርኪ ነገርሽው አላት። አዎ ነገ ይመጣል አለችው። አሁን ብቻዬን መሆን እፈልጋለሁ ሲላት፣ አብሬህ ልሆን አለችው። ውጭልኝ እያለ ባለበት አደይ መጣይ። አደይን ነይ ቁጭ በይ ሲላት፣ አይ ነይ እንውጣ፣ አደይ ብቻውን መሆን ነው የሚፈልገው አለች። አንቺ ውጪ አደይ ትቀመጥ አላት። ተናደደች። ቤዛ እንግዲህ መንቀር እያለች መጣ።
መጥታ አንቺ ለከዚህ ተጎልተሽ ነው ስፈልግሽ ያጣሁሽ አለች። ለምን ፈልግሽ ስትላት በራብ እንሞትልሽ እንዴ ስትል ዴቭም እናንተ እኮ ሴቶች ናችሁ ሰርታችሁ ብሉ ሲላት የቤት ሰራተኛ ልሆንልህ ስትል አደይ ቶሎ ብላ ወጣች። ምን ነው ፍቅርህን በልክ አድርገው እንጂ ብላ ጥላው። ፍቅርና ናኦል ሳሎን ቁጭ ብለው እያወሩ አንተን የወሰድካት ስትለው እኔ ለምንድን ነው እንደዛ ማደርገው? በተቃራኒው አንቺ ነሽ የወሰድሻት እያሉ ሲጨቃጨቁ አደይ ትመለከታለች። አንተም እኮ ወንጀለኛ ነህ ስትለው በጥፊ መታት። ይህንንም ማይታ አደይ ተመለሰች። እንግዲህ ዴቭ ወደ ነቢንጎ ጋር ተመልሶ በሄደበት ሰዓት እኛ አሁን የምንጠረጥረው ፍቅርን ነው አሉት። እሱም እንዴት አላሰብኩትም እስሪ ይዤ እንዴት አልታየኝም ብሎ በንዴት ወደ ፍቅር መጣ። ፍቅርንም እንደመጣ ህሲት አደረጋት። እሷም አላውቅም እያለች እያለ አደይም እባክህ እያለች ትለምናለች። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ